የሆሳና ቅዳሜን የገባ ነው። ለምን ገባ? ምን አባቱ ስራችን አበላሸብን። ምን ስራችን አበላሸብን? ምንድነው ስራ? ስር ማሽቀጠል በጣሽ የአሚዛራክ ስራ ነው። አሚዛራክ ምንድነው? አሚዛራክ ቅጠላ ቅጠል። ምን ቅጠላ ቅጠል? ቅጠላ ቅጠል እና ስራችን አበላሸብን። ቅጠላ ቅጠሉ ለምን? የኛ ስራችን ነበር። እኔ አሁን ማወራ ከቤተ ክርስቲያን ስናስባርረው እንዲያመነዝር አድርገን ወደዚህ ወደ ድብትርና አስገባ ነው። እሺ ስራችን ይሄ ነው። ስራ ምንድን ነው? ስር ማሽቀጠል በጣሽ። ታዲያ አንተ ሰይጣኑ ለምን ታገለግላለህ እዛ? ይሄን ነው የምፈልገው። ምኑን? እና ምን አደረከው? ከስሩ የቀነጨረ አረግ ነው። ይሄንማ የዛን ቀን ስንጠብቀው ዋልን። ቅዳሜ ዕለት እሱ እዛ ለካ አላወቅንም። ስራ ሲሰራ ነው ያለው። ጠበቅነው 4 ሆነን አሁን 5ኛ አለሁ አንድ ጠበቅነው ከ6 ሰዓት ጀምሮ አልመጣም። ደገምን። ምራቃችን ቢሮ ላይ ተፍተን ሄድን። ምን ትርጉም አለው መጥፋት? ያው እስቲ ምንድነው በምንድነው የተማመነው? እንዴት ነው እንደዚህ በዩቲዩብ ረጅም ሰዓት ስለኛ የሚናገረው? ምንድነው መተማመኛው ብለን ሞከርን። ይኸው እንደዚህ ይኸው ተያዝክ። ምን አዲስ ነገር አለ ታዲያ? አጋንንት ነው ሰይጣን? አጋንንት። በምንድን ነው የተሳብከው? በምንድን ነው የተሳብከው ስትጠራ ማለት ነው? በፊጋ ነው የበሬ ሽንት። በፊጋ በሬ ሽንት እና ግንባሩ ላይ የበሬውን ግንባር ታጥቦ ውሃውን አስጠጣ ነው ገባን። እሱ ነበረ መዋረሻ። በበሬ ሽንት። ታዲያ ትርጉሙ ምንድን ነው? ፊጋ ነው። የዚህ እኔ አሁን የነበርኩበት ደብተራ አባቱ ፊጋ ነው ባገሩ። በቃ ይጎፈናል። ስለዚህ እኛም እንደዛ ነው የምንለው። እኔ የማወራህ ብቻዬን ነኝ። ሌሎቹ በጣም ጨዋ ናቸው። 3 4 እኔ ነኝ። በእኔ ምክንያት የተያዙት ሌሎቹ። አጋንንት ነው ሰይጣን ነው? አጋንንት። አዎ። ትግሉ ምንድን ነው ከክርስትና ጋር?